በመጨረሻም እንኳን ወደ ሰላሟ ከተማ በደህና መጣችሁ የሚለው ጽሑፍ ተቀበለን። ሐረር ደረስን ማለት ነው አለች ሄርሞን በደስታ እየጮኸች። ዋው 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 ስትል የምር አስገረመችኝ። አንቺ ምን ነው አልሽ? የምር የማንደርስ መስሎች ነበር እንዴ አልኳት እየተገረምኩ። የምር እንዲህ በጊዜ የምንደርስ አልመሰለኝም ነበር አለች ደስታዋ ከፊቷ ሳይጠፋ። እኔም በግርምት እየተመለከትኳት ሐማሬሳን አልፈን ወደ አራተኛ ተጓዝን። ሐረር ከሰዓቱን ብዙ ሰው አይታይባትም። ሰዓቱ ወደ 8 ሰዓት ሆኗል። ሐረር ልጆቿን በጉያዋ ደብቃ ሞቅ ያለ ጨዋታዋን ከልጆቿ ጋር ይዛለች። ብዙ ወሬዎችን ከልጆቿ ጋር የምታወራበት የምትስቅበትና የምትጫወትበት ሰዓት ነው። ከሰዓቱን እንደ ሌሎች ከተሞች ወጥታ በሞቅታ የምትቀበልበት ሰዓት አይደለም። ሄርሞን በግርምት ዙሪያ ገባውን እየተመለከተች ከአራተኛ ቁልቁለቱን ወርደን መብራቱን ተሻግረን በራስ ሆቴል ቀጥታ ወደ ጀጎል የሚያስኬደውን መንገድ ይዘን ራስ መኮንን ሐውልትን አይተን ወደ ግራ ታጠፍን። ሥላሴ ቤተ ክርስቲያንን ተሳልመን ወደ ሸንኮር ወደ እናቴ ቤት አመራን። እውነት ለመናገር በጣም አሳስቦኛል። ሁሉም ነገር ያስደነግጣል። እናቴን እስከማያት ጓጉቻለሁ። ሌላ በኩል ደግሞ ሄርሞንን እንዴት እንደማስተዋውቃት ግራ ገብቶኛል። የአባቴን ሞት እንዴት እንደመረዳትና እንዴት አክስቴን አገኘው ብዬ እንደምነግራት በጣም ግራ ገብቶኛል። ሄርሞን ከእይታዋ መለስ ብላ ሳምሶንዬ ምነው ዝም አልክ? በሰላም ነው አለች በጥርጣሬ እየተመለከተችኝ። አይ ሰላም ነኝ የኔ ቆንጆ፣ ለእናቴ እንዴት እንደምነግራት እያሰብኩ ነው። መቼም ዛሬ ምንም አልላትም። መኪናውንም የአንቺ እንደሆነ ነው የምነግራት። ይህን ደብዳቤም ሆነ የቤቱን ካርታ ለጊዜው አላሳያትም። ይህ እናት አልቅሳ ትሞትብኛለች። ቀስ በቀስ ግን ነገሮችን እንደ ሁኔታው ለመናገር እሞክራለሁ አልኳት ቤት ከመድረሳችን በፊት መኪናችን አቁሜ። ሄርሞን እኩል ከኔ ተጨነቀች። እሺ ዛሬ አንነግራት፣ ነገ ከነገ ወዲያ እንዳልከው ቀስ ብለን እነግራታለን አለች። አይሻልም በሚል አስተያየት እየተመለከተችኝ። እሺ እስኪ እንደ ሁኔታው እናደርጋለን የኔ ቆንጆ አልኳትና እናቴን ለመተዋወቅ ዝግጁ ነሽ አልኳት መለስ ብዬ እየሳቁ። ደንገጥ ብላ ተመለከተችኝና ሳምሶንዬ የምር ፈርቻለሁ፣ ግን ዝግጁ መስላለሁ አይደል ብላ ከቦርሳዋ መስታወት አውጥታ ያልተስተካከለ የመሰላትን ነገር ለማስተካከል ሞከረች። ቅንድቧን ተኩላ ከንፈሯን ቻፕስቲክ ተቀባችና ፀጉሯን አስተካክላ አሁን መሄድ እንችላለን አለች። ፍርሃቷ ግን አይኗ ላይ ያስታውቅ ነበር። ማደፋፈር ብቻ ሳይሆን የምር ቆንጆ ስለሆነች የምር ሄርሞንዬ ውብ እኮ ነሽ አልኳት። ደንገጥ ብላ ተመልክታኝ እየሳቀች አመሰግናለሁ አለች። ወደ ያደግኩባት ሰፈሬ ሸንኮር ደረስኩ። እናቴ ቤት በሩ ላይ ደርሼ በሩ ላይ ቆሜ ትላቅስ አደረግኩ።